ይህንን ማር ብዙዎቻችሁ ተጠቅማችሁታል ብዬ አስባለሁ። በዚህ ሰዓት ላይ አንድ ጥብቅ የተባለ መረጃ ተሰምቶኛል። ይህ ከኋላ የምትመለከቱትም ኬሪ የጫካ ማር ሲሆን በዚህ ጉዳይ ላይ እጅ የደረሰውን መረጃ ልንገራችሁ። የኬሪ የጫካ ማር ተጠቃሚዎች በሙሉ እንኳን ደስ ያላችሁ። የኢትዮጵያ ምግብና መድኃኒት ባለስልጣንም ከዚህ ቀደም በወጣው መግለጫ መሰረት መስፈርቶችን አላሟላም በሚልም ይህንን ምርት ህብረተሰቡ እንዳይጠቀም ጥያቄ አቅርቦ እንደነበር ይታወቃል። አሁን ላይ ግን የኬሪ የጫካ ማር የምርት ገላጭ ጽሑፍ የኢትዮጵያ አስገዳጅ ደረጃ የሆነውን CES 73 መሰረት በማድረግ በገበያ ላይ የተበተኑ ምርቶችን በመሰብሰብ የምርት ገላጭ ጽሑፍ ማስተካከያ በማድረግ ለባለስልጣን መስሪያ ቤታችን በማሳወቁ የወጣውን አስገዳጅ ደረጃ CES 73 መሰረት ያሟላ መሆኑ የተረጋገጠ ስለሆነ የተጣለው የምርት እገዳው የተነሳለት መሆኑን እናሳውቃለን ሲል የኢትዮጵያ ምግብና መድኃኒት ባለስልጣን እንደምትመለከቱትም በዚህ ደብዳቤ ላይ ገልጿል። ስለዚህ እጅግ ተወዳጅ የሆነውና ብዙዎች የሚጠቀሙትን ኬሪ የጫካ ማርን ታዲያ አሁን ላይ ማግኘት ከፈለጋችሁ ብስራተ ገብርኤል ሳውዝ አፍሪካ ኤምባሲ አካባቢ ታገኙታላችሁ። ለተጨማሪ መረጃም እዚሽ ጋር በማስቀምጠው ስልክ ቁጥር በቀጥታ በመደወል ይህንን ተወዳጅ ማር ማግኘት ትችላላችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ እየተከበረ ባለው የብሔር ብሔረሰቦች በዓል ላይ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን ሲሉ ጥብቅ የተባለ መልእክትን አስተላልፈዋል። መልእክቱን አድምጡት። እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። በዛሬው ዕለት እንግዲህ የምገኘው በመዲናችን አዲስ አበባ እዚህ ገርጂ አካባቢ ላይ ባለው FHC ነው። ለምን እዚህ መጣው? 3 ሚሊዮን ብር የሚያወጣ የቤት ሽልማትም ለእናንተ ቀርቦላችኋል። ምንድነው እየተሰራ ያለውን የሚለውን ወደ ውስጥ ገብቻ ያሳያችኋለሁ። እስከ መጨረሻው ተከታተሉኝ። ይህንን መረጃ ታዲያ ለጓደኛችሁ ላኩለት። ደግሞ በአዲስ ነገር ሲል ደማቁ የኦቪድ ሪል ስቴት ኦሜጋ የቅናሽ ኤክስፖ ህዳር 22 ተከፍቶ በደማቅ ስነ ስርዓት አሁንም እንደቀጠለ ይገኛል። የኦቪድ ኦሜጋ ልዩ ቅናሽ ከ5 በመቶ እስከ 20 በመቶ የዋጋ ቅናሽ ታዲያ ብዙዎችን የቤትና የሱቅ ባለቤት ማድረጉን ቀጥሏል። ከታህሳስ 6 በፊት በኤክስፖ ላይ ይገኙ እንዲሁም ደግሞ የሌላ አስደናቂ እድል ባለቤት መሆን ትችላላችሁ። በዚህ ወቅት ቤት ስገዙ በኦሜጋ ልዩ ቅናሽ ኤክስፖ ማለት ነው 3 ሚሊዮን ብር የሚያወጣ ቤት በእጣ ለማሸነፍ እድልም ይኖራችኋል ተብሏል። የቤቶች ሽያጭ በፍጥነት እያለቀ ስለሆነ አሁኑኑ የዚህ እድል ተጠቃሚ መሆን ትችላላችሁ። በ5 ቦታዎች ላይ ኤክስፖ እየተደረገ ይገኛል። ገርጂ ፌዴራል ቤቶች ቅጥር ግቢ፣ ኦቪድ 4 ኪሎ ሳይት፣ ገላን ጉራ ኦቪድ ሳይት እንዲሁም ጎልፍ ክለብና ኢትዮ ኩባ በመሄድ የዚህ እድል ተጠቃሚ መሆን ትችላላችሁ። እዛውም ታዲያ የባንክ አገልግሎቶች ስራቸውን እየሰሩ የሚገኙ ስለሆነ እዛውም የአገልግሎቱ ተጠቃሚ መሆን ትችላላችሁ። ለተጨማሪ መረጃ ታዲያ 9727 ላይ አሁኑኑ ይደውሉ። በዚህ ሰዓት በዓለማችን የአቪዬሽን ኢንዱስትሪ ላይ አንድ አነጋጋሪ ነገር ተከስቷል። በዚህም ታዲያ ኤርባስ ወደ 6000 የሚጠጉ A320 የሆኑ አውሮፕላኖች እንዳይበሩ ትዕዛዝ መስጠቱ ሰምቷል። በዚህም ታዲያ የሶፍትዌር አፕዴት ስለሚያስፈልጋቸው ከቀጣይ በረራቸው ጀምሮ እንዳይበሩ የሚል ትዕዛዝ ማስተላለፉን ተከትሎ በበረራ ላይ የነበሩ አውሮፕላኖችም ለማረፍ ተገደዋል። እንዲሁም ደግሞ ቀጣይ በረራ ዝግጅት እያደረጉ የነበሩ A320 አውሮፕላኖች እንዳይበሩ መደረጋቸው ሰምቷል። በዚህም ታዲያ በዓለም ዙሪያ ላይ በርካታ ተሳፋሪዎችና ተጓዦችም ችግር ውስጥ እንደገቡ ተነግሯል። ነገር የተከሰተው ታዲያ የኤርባስ አውሮፕላኖች ሶፍትዌራቸውን አፕዴት ካላደረጉ በፀሐይ ማለትም በጨረር ወቅት ችግር ሊያጋጥማቸው ይችላል ተብሎ በመታሰቡ ነው። በዚህም ታዲያ አንድ የኤርባስ አውሮፕላን ከሜክሲኮ ተነስቶ ወደ ኒው ጀርሲ በሚበርበት ሰዓት አቲቲዩዱን በከፍተኛ ሁኔታ መቀነሱ ተከትሎ በርካታ ተሳፋሪዎች ጉዳት እንደደረሰባቸው ነው የተነገረው። በዚህ ምክንያት ታዲያ የኤርባስ A320 አውሮፕላኖች ሶፍትዌራቸውን እንዲቀይሩ ታዘዋል። እንደሚታወቀው የኢትዮጵያ አየር መንገድ ወደ 23 የሚጠጉ የኤርባስ አውሮፕላኖች ያሉት ሲሆን A320 ግን እስካሁን ድረስ ይኑረው አይኑረው አልታወቀም። በዚህ ሰዓት አንድ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1967 ጀምሮ ተትቶ የቆየውና የተጎዳውን የኢትዮጵያ ገዳም መልሳ ለሕዝብ ክፍት ልታደርገው መሆኑን ተከትሎ በዚህ ሰዓት ላይ በዓለም ዙሪያ ላይ እንደ አዲስ መነጋገሪያ ሆኗል። በዮርዳኖስ ሸለቆ ከኢያሪኮ በስተ ምስራቅ በቀሰር አልያህድ የሚገኘው የስላሴ ገዳም
ጥልቅ መንፈሳዊና ታሪካዊ ፋይዳ ያለው ሲሆን በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታውን ለማደስ አስፈላጊውን ፍቃድ ማግኘቷን አስታውቋል። ገዳሙን ወደ ነበረበት ለመመለስ የመልሶ ግንባታው ሂደት በመሳለጥ ላይ እንደሚገኝም ነው የተገለጸው። በእርግጥ ገዳማት ለቤተክርስቲያናችን ምንድናቸው? በዚህ ጉዳይ ላይ መረጃ ልስጣችሁ። ገዳማት የቤተክርስቲያናችን ስውር ጓዳዎችና የሚስጥር መዝገቦች፣ የመማፀኛ ቅዱስ ስፍራዎች፣ የቤተክርስቲያናችን ሁለንተናዊ አገልግሎት መሰረት፣ የተግባራዊ ክርስትና ምሳሌዎችና እንዲሁም ደግሞ የታላላቅ ቤተክርስቲያን ሊቃውንት መፍለቂያዎችም ጭምር ናቸው። ገዳማት መንፈሳዊ አገልግሎታቸውን እየሰጡ ትውልድንም በክርስቲያናዊ ስነ ምግባር እያነጹ ይቀጥሉ ዘንድ ደግሞ ገቢ ያስፈልጋቸዋል። በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችም ዛሬም ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ውርጭም እየተፈተኑ ይገኛሉ። ታዲያ በአሁኑ ወቅት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያንም ለመስራትም ዝግጅቶች እየተደረጉ እንደሚገኙ ተመልክቻለሁ። ሌሎችም ገዳማውያኑ በዘላቂነት የሚያቋቁሙ ሰፊ የልማት ስራዎች አሉና እግዚአብሔር በሰጠን ጸጋ ድጋፍ አድርገን ለስጋችን በረከትን እናገኝ፣ ለነፍሳችን ስንቅ እንያዝም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ተቀምጠዋል። እንዲሁም ደግሞ ከታች በተቀመጡ ስልክ ቁጥሮች ይደውሉ። መልካም ቀን። በዚህ ሰዓት ሰበር መረጃ ተሰምቷል። 7ኛው ሀገራዊ ምርጫ የሚደረግበት ቀን ተቆርጧል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምፅ መስጫ ቀን ሰኞ ግንቦት 24 2018 ሆኖ መጽደቁን አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን ይፋ ባደረገው የጸደቀ የምርጫ የጊዜ ሰሌዳ የምርጫ ውጤት በቦርድ ደረጃ ይፋ የሚደረገው ሰኔ 4 ቀን እንደሆነም ገልጿል። መረጃው የኢትዮጵያ ኢንሳይደር ነው። ከ60 በላይ የዓለም መሪዎችና ከ50 ሺህ በላይ ሰው የሚሳተፍበትና በዓለማችን ከሚካሄዱ ግዙፉ ኮንፈረንሶች አንዱ የሆነው ኮፕ 32ን ለማስተናገድ ኢትዮጵያ መመረጧን ተከትሎ አዲስ አበባ ሽርጉድ እያለች በምትገኝበት በዚህ ወቅት ከንቲባ አዳነች አቤቤ አንድ ቦታን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ያሰብነውን ያሳካ ስታንዳርዱን ያሟላ ነው በሚል የጎበኙትና የመሰከሩለት ደግሞ ፊሶን ሪል ስቴት ሲሆን በዚህ ወቅትም ታዲያ የቤት አቅርቦትን ለመጨመር በግሉ ዘርፍ የሚደረጉ ጥረቶችን ማበረታታትም አስፈላጊ ነው ሲሉ ገልጸዋል። ከንቲባ አዳነች አቤቤ ፊሶን ሪል ስቴት እየገነባቸው ያሉትን 1000 ቤቶችን ተዘዋውረን ተመልክተናል ያሉ ሲሆን ያሉት ቤቶች የከተማችንን ደረጃ ለማሻሻል የምንተገብረውንም የግንባታ ስታንዳርድ የሚያሟሉ ጥራታቸውን የጠበቁ መሆናቸውን በጉብኝታችን አይተናል ሲሉም ገልጸዋል። ይህ ደግሞ ለኮፕ 32 ተሳታፊዎች አገልግሎት ለመስጠት ተጨማሪ አቅም የሚፈጥር ነው ሲሉ መግለጻቸውን ተመልክተናል። ለጉባኤው ወደ ሀገራችን የሚመጡ እንግዶቻችንን በትብብር ለማስተናገድና ለጉባኤው ውጤታማነት በጋራ እንስራ፣ ከወዲሁ እንዘጋጅ በማለትም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መልእክትንም አስተላልፈዋል። በልዩነት ቀርበናል የሚለው ፊሶን ሪል ስቴት ታዲያ ከዘመን ዘመን እንደደመቁና እንዳማሩ የሚዘልቁ ቅንጡ አፓርትመንት ቤቶችን፣ ቪላዎችንና ታውን ሃውስ ቤቶችን ለእናንተ ኢትዮጵያውያን ያቀረቡ ሲሆን ፈጥነው በመምጣትም የቤት ባለቤት ይሁኑ የሚል መልእክትን አስተላልፈዋል። ለተጨማሪ መረጃም ታዲያ እዚህ ጋር የማስቀምጠውን ስልክ ቁጥር በመጠቀም ይደውሉ። መልካም ቀን። ኢትዮጵያውያን እንኳን ደስ ያላችሁ። የጊፋታ በዓል በዩኔስኮ የዓለም ቅርስነትም መመዝገቡን በዛሬው ዕለት ሰምተናል። እጅግ አስደሳች የተባለ መረጃ ተሰምቷል። የጊፋታ በዓልም በዓሉንና ክብሩን ጠብቆ ከዘመን ዘመን እንዲሸጋገር በዩኔስኮ እንግዲህ ተመዝግቧል ማለት ነው። ይህ እጅግ በጣም የሚያስደስት ነው። በድጋሚ እንኳን ደስ ያላችሁ። በተለይም ደግሞ ታላቁ የወላይታ ሕዝብ እንኳን ደስ ያለ። ጌታቸው ረዳ እጅግ አነጋጋሪ የተባለ ቃለ መጠይቅን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ፈለጉም አልፈለጉም፣ ማንም ሰው ፈለገም አልፈለገም ካሁን በኋላ 135 ሚሊዮን የኢትዮጵያ ሕዝብ ያለ ወደብ ወይም ደግሞ ያለ ባህል በር ሊኖሩ አይችሉም ሲሉ ተናግረዋል። እጅግ አነጋጋሪ የተባለ ነው ይህ ቃለ መጠይቅ። እንግዲህ ስለ ህወሓት አመራሮችም የሰጡት ንግግር አለ። ቀንጨባ አድርጌ አንዴ ላሰማችሁ። TPLF leadership is trying to do is to see if aligning, an alliance with the Eritreans could save them from a real or perceived threat from the federal government. I will fight to the nail against my erstwhile comrades, because what they are trying to do is to invite the federal government to fight whatever war, whatever conflict it might have in Tigray, and that would
only happen at the expense of the people of Tigray, at the expense of my sisters, at the expense of my brothers, at the expense of my በታላቅ ህዝብ መሃል ባለው በትልቁ ዩኒቨርሲቲያችን ዛሬ ተማሪዎቻችን ታሪክ ሰርተዋል። ትልቁ የኢትዮጵያ የብሔር ብሔረሰቦች በዓል በአሶሳ ዩኒቨርሲቲ በድምቀት እየተከበረ ይገኛል። የሁሉም ብሔር ብሔረሰቦች ተማሪዎች እዚህ ትልቁ አዳራሽ ውስጥ ይገኛሉ። ታዲያ በዚህ ፕሮግራም ላይ የዩኒቨርሲቲያችን ፕሬዝዳንት ዶክተር ከማል እንኳን አደረሳችሁና እንኳን ደህና መጣችሁ የሚል መልእክትን ያስተላለፉ ሲሆን እንዲሁም ደግሞ የተለያዩ ብሔር ብሔረሰቦችን ልብሶች የለበሱ እነዚህ የምትመለከቷቸው እጅግ የደመቁ ተማሪዎች የራሳቸውን ባህላዊ ውዝዋዜያቸውንም አሳይተዋል። አዳራሹ ደምቋል። ትልቁና ውቡ የአሶሳ ዩኒቨርሲቲ ታዲያ ትልቅ የተባለ ድባብን እያስተናገደ ይገኛል። በርካታ ተማሪዎች ደስታቸውን እየገለጹ ይገኛሉ። በውቢቷ አሶሳ ምድር ላይም ዛሬ ትልቅ የተባለ በዓል እየተከበረ ይገኛል። የኢትዮጵያ ብሔር ብሔረሰቦች በዓል በአሶሳ ዩኒቨርሲቲ በአህመድ ናስር መታሰቢያ አዳራሽ ውስጥ እየተከበረ ይገኛል። የአሶሳ ዩኒቨርሲቲ ተማሪዎች እንዲሁም መላው ኢትዮጵያውያን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። አፍጋኒስታንን እያስተዳደረ የሚገኘው ስሙን የማልጠቅሰው ይህ እዚህ ጋር የምትመለከቱት ማለት ነው እነዚህ አራት ግለሰቦችን በቁጥጥር ስር መዋሉ ተገልጿል። እነዚህ አራት ግለሰቦች የፒኪ ብላይንደርን ልብስ በመልበስ ከተማ ውስጥ የተዘዋወሩ ኮንተንትን እየሰሩ ነበር። በዚህም ወቅት ታዲያ አስተዳደሩ ማሰሩን ነው የተገለጸው። እንደሚታወቀው ፒኪ ብላይንደር በዓለም ዙሪያ ላይ ተወዳጅ የሆነ ሲሆን በዛ ፊልም ላይ ያሉ ካራክተሮች ደግሞ አለባበሳቸው ልክ እንደዚህ እንደምትመለከቱት ነው። በአፍጋኒስታን ውስጥም ታዲያ ይህንን አለባበስ ለብሰው ኮንተንት የሰሩ ሶሻል ሚዲያ ላይ የሚንቀሳቀሱ እነዚህ አራት ግለሰቦችም በቁጥጥር ስር ውለዋል። ሙሉ ስቴዲየሙ እንደምትመለከቱት በእሳት እንዲነድ ተደርጓል። ይህንን ያደረጉት ደግሞ 3 ታዳጊዎች ሲሆኑ እነዚህ ታዳጊዎችም ሁሉም ከ15 ዓመት በታች እንደሆኑ ፖሊስ ገልጿል። ይህ የሆነው በፊንላንድ ሲሆን ኤፍሲ ሃካ የተባለ ቡድን ታዲያ በከፍተኛ ፕሪሚየርሺፕ መውረዱን ተከትሎ ማለትም ወደ ታችኛው ሊግ በነጥብ መውረዱን ተከትሎ በዚህ የተበሳጩ የኳስ ደጋፊዎች ማለትም 15 ዓመት ያልሞላቸው 3 ታዳጊዎችም ስቴዲየሙን እንደምትመለከቱት ሙሉ በሙሉ እንዲነድ አድርገውታል። ይሄም ታዲያ አሁን ላይ በዓለም ዙሪያ ላይ በከፍተኛ ሁኔታ መነጋገር ሆኗል። የኳስ አፍቃሪያን ልብ ወዴት እየደረሰ ነው፣ ምን እየደረሰ ነው የሚለው ጉዳይም መነጋገሪያ ሆኗል። ከኋላ የምትመለከቱት ታዳጊ በዚህ ሰዓት ላይ በተለያዩ ማህበራዊ ሚዲያዎች ላይ በሰፊው መነጋገሪያ ሆኗል። ስራውን ያከበረ ታዳጊ በሚልም ብዙዎች እያሞገሱት፣ ብዙዎችም ሊረዱት እየፈለጉ ይገኛሉ። ይህ ታዳጊ እንደምትመለከቱት ሊስትሮ ይሰራል። ነገር ግን አካባቢውን በቻለው አቅም አሳምሮ ወይም ደግሞ ዲኮር አድርጎ ስራውን እየሰራ ይገኛል። ትንሽም ትልቅም ብትሆን ስራውን አክብሮ እየሰራ ይገኛል በሚል ብዙዎች ሰፖርት ሊያደርጉት እየፈለጉት ይገኛሉ። ይህ ልጅ የት እንደሚገኝ የምታውቁ ሰዎች ካላችሁ ኮሜንት ላይ አሳውቁኝም። በዚህ ሳምንት ውስጥ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ የፍርድ ቤት ቀጠሮ አላቸው። እነዚህ ልጆች ታዲያ ጥሩ የተባለ ቀረቤታ አለን። እኔም በማምነው ታዲያ እነዚህ ልጆች ልክ እንደታሰሩ ያሉበት ቦታ ሄዶ መጠየቅን አስቀድማለሁ። ልክ እንደታሰሩ ሰበር ዜና ብሎ መስራት ትንሽ ይከብዳል። ነገር ግን ያሉትንና የፍርድ ሂደቶች ምን ላይ ደረሱ የሚሉትን መረጃዎችን ወደ እናንተ የማደርስ ይሆናል። ፍርድ ቤት ቀርበዋል። በቀጣይ ሳምንትም የፍርድ ቤት ቀጠሮ አላቸው። ዝርዝር መረጃን የምሰጣችሁ ይሆናል። አሜሪካ በዚህ ሰዓት ላይ ሰበር የተባለ መረጃ ተሰምቷል። ለኢትዮጵያውያን ሲሰጥ የነበረው ጊዜያዊ ከለላ እንደምትመለከቱት ተርሚኔት መደረጉንም የአሜሪካ የሀገር ውስጥ ደህንነት ቢሮ ማሳወቁን በዚህ ሰዓት ላይ እየተዘገበ ይገኛል። የዚህ ኃላፊ የሆኑት ክሪስቲ ኒዮም እንደገለጹት ከሆነ ኢትዮጵያውያን ከዚህ በፊት ሲሰጣቸው የነበረው ጊዜያዊ ከለላ አሁን ላይ ሙሉ በሙሉ ተቋርጧል። ስለዚህ የዚህ ከለላ ተጠቃሚ የነበሩና ህጋዊ ፍቃድ የሌላቸው በአሜሪካ የሚኖሩ ኢትዮጵያውያን በ60 ቀን ውስጥ አሜሪካን ለቀው እንዲወጡ ማሳሰቢያ መሰጠቱን በዚህ ሰዓት ሰምተናል። ይህም ታዲያ በርካታ ኢትዮጵያውያን ማለትም በአሜሪካ የሚገኙትን እንደሚጎዳና የተለያዩ ጥቃቶችም ሊደርስባቸው እንደሚችል ነው በዚህ መረጃ ላይ የተመለከትነው። ስለዚህ ኢትዮጵያውያን በአሜሪካ የሚገኙና በዚህ ቲፒኤስ በሚባለው ከለላ ስር ያሉ ራሳቸውን እንዲጠብቁና ጥንቃቄ እንዲያደርጉም ተመክሯል። በህንድ ሊዮኔል ሜሲ ያልተጠበቀ ነገር ገጥሞታል። በዚህ ሰዓት ላይ ሰበር የተባለ መረጃ ተሰምቷል። ወደ ህንድ ጉዞውን ያደረገው ሊዮኔል ሜሲ እንደምትመለከቱት ደጋፊዎች ቦትሎችን እንደዚሁም የተለያዩ ነገሮችን ወደ ሜዳ ውስጥ እየወረወሩ ይገኛሉ። ይህንን የወረወሩት ሜሲ ላይ ሳይሆን ሜሲን መመልከት ባለመቻላቸው በንዴት እንደሆነ ተገልጿል። ሜሲም ታዲያ በወቅቱ ተቃውሞ አሰሚዎች እንደገለጹት ከሆነ ከቪአይፒ ሰዎችና ከባለስልጣናት ጋር ብቻ ፎቶ ተነስቶ ወጥቷል። ለዚህ ነው ወይ ክፍያ የከፈልነው የሚል ተቃውሞን እያሰሙ ይገኛሉ። ህንድኛ መስማት የምትችሉ ይህንን ደጋፊ አንድ ያድምጡት። 500 आदमी घेर के रखा मेसी को, सब नेता भी नेता लोग। हम लोग को क्यों बुलाया? ये देखिए टिकट 10 आदमी लोग क्या करने आएंगे हम लोग? पब्लिक मतलब बेवकूफ है बंगाल में। देख लीजिए 10,000 वाला टिकट है 12,000 रुपया का, एक शक्ल नहीं देख पाया उनका हम लोग।
सब नेता लोग घोड़ के रखा है उसको पूरा ሰው ያለው ሜሲ 12000 ምናምን ብር ከፍለን ራሱ ምንም ፊቱን መመልከት አለመቻላችን ያናድዳል የሚል መልእክትን እንግዲህ በህንድኛ አስተላልፏል።